ጠላቶች 24 ሰዓት ሊደክሙ ይችላሉ። አንተ ተኝታ አላህ ይጠብቃል። አይደለም ቆመህ ተኝታ አላህ መጠበቅ ይችላል። ወነዚህ ጠላቶቻቸው ያመሱት ነው ከተማውን። እነሱ ሐቢቢ ለጥ ብለው ተኝተው የራሳቸውን እንቅልፍ ያጣጣሙ ነው። አንተ ተኝተህ እንኳን የሚጠብቅህ ጌታ ነው። ግን አንድ ኮንዲሽን አለ፣ አንድ መስፈርት ብቻ አለ። ምን? አመኑ ቢረብህም የእውነት በጌታ ማመን ይፈልጋል። ስንቶች አሉ አንተን ለማጥፋት፣ አንቺን ለማጥፋት፣ ትዳርህን ለማፍረስ፣ ትዳርሽን ለማፍረስ፣ ቢዝነስህን ለመናድ አምሮን ዝጋልኝ ስንት ማይሉ ሰዎች ስንት ሰዎች አሉ መሰለ። ሙስሊም ያልሆኑ አይደለም ማለት ስለ ሙስሊም ነው የማወራው። ጠንቋይ ቤት እየተመላለሰ ለሸይጣን እየሰገደ የማይጠቅም ለቆሻሻ ለሸይጣን እየሰገደ ትዳራቸውን አፍርስልኝ፣ አምሮአቸውን እንትኑን ዝጋልኝ፣ እንዲህ አድርግልኝ። ይኸውልህ ጠንቋይ ቤት ሲመላለስ ውሎ ለምን አያድርም? ለምን ጠንቋይ ቤት ሲሳለም ውሎ አያድርም? አንተ የእውነት በአላህ የምታመን ከሆነ ተኝተህ አንተን አላህ ይጠብቃል። ወልይህ አላህ ብቻ ነው። ለኔና ለአንተ ከአላህ ውጭ ጠባቂ ወልይ የለንም።